ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ ክፍል 2 አማርኛ ፊደላት በእንግሊዘኛ የማሳያችሁ ይሆናል። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን እናስተምራችኋለን። ቀጥታ ወደ ትምህርታችን። ይቺ ማናት? ቸ። ቸ ለማለት ሲኤችኢ ይሆናል። ቸ ቸ ሲኤችኢ ቸ። ቹ ስንል ሲኤችዩ ቹ። ቺ ለማለት ሲኤችአይ ቺ ሲኤችአይ ቺ። ቻ ለማለት ሲኤችኤ ቻ ሲኤችኤ ቻ እንለዋለን። ቼ ስንል ደግሞ ሲኤችአይኢ ሲኤችአይኢ ቼ። ቺ ስንል ሲኤች ብቻ ሲኤች። ቾ ለማለት ሲኤችኦ ሲኤችኦ ቾ እንለዋለን። አሁን ለምሳሌ እዚህ ጋር ተቹ ይላል አይደለ? ተቹ ብለን ለመጻፍ ቲኢ ተ ነው። ቹ ስንል ደግሞ ሲና ቹ ሲና ሲኤች ዩ ተቹ። በዚህ አይነት መንገድ ይጻፋል። እቺ ማናት? እቺ ነ ናት። ነ ለማለት ኤን ኢ ነው። ኤን ኢ ነ ኤን ኢ ነ። ኑ ለማለት ኤን ዩ ኑ ኤን ዩ። ኒ ለማለት ኤን አይ ኤን አይ ኒ ይባላል። ና ለማለት ኤን ኤ ና ኤን ኤ ና። ኔ ስንል ኤን አይ ኢ ኤን አይ ኢ ኔ እንለዋለን። ን ለማለት ደግሞ ኤን ብቻ ይሆናል። ኤን ብቻ። ኖ ስንል ማን ማን ይሆናል? ኤን እና ኦ ኤን ኦ ኖ ይሆናል። ኖ። በመቀጠል ይቺ ማን ናት? ኘ ናት። ኘ ለማለት ጂኤንኢ ጂኤንኢ ኘ ጂኤንኢ። ኙ ስንል ጂኤንዩ ኙ። ኚ ለማለት ጂኤንአይ ኚ ጂኤንአይ። ኛ ለማለት ጂኤንኤ ኛ ጂኤንኤ። ኘ ስንል ጂኤንአይኢ ኘ ያው ጂኤንአይኢ። ኚ ስንል ጂኤን ብቻ። ኞ ለማለት ጂኤንኦ ኞ ጂኤንኦ ኞ ይሆናል ማለት ኞ። እሺ በመቀጠል ይቺ ማናት? አ። አ ለማለት አናባቢ ሳይሆን አናባቢ የላቸውም። ተነባቢ የላቸውም። ይቅርታ ተነባቢ የላቸውም። አናባቢ ብቻ ናቸው። አ ለማለት ኤ፣ ኡ ለማለት ዩ፣ ኢ ለማለት አይ፣ አ ለማለት ኤ። ኤ ስትሉ ኢ ናት። እ ስትሉ አይም ኢንም መጠቀም ትችላላችሁ። ኦ ለማለት ኦ ኦ ይሆናል ማለት ኦ ኦ። እሺ ከዚህ ይቺ ማናት? ተ ናት። ተ ለማለት ከ ኬ ኢ። ሁ ስትሉ ኬ ዩ ኬ ዩ ሁ ነው። ሂ ስትሉ ኬ አይ ኬ አይ ሂ ይሆናል ሂ። ካ ለማለት ኬ ኤ ካ ኬ ኤ። ኬ ለማለት ኬ አይ ኢ ኬ አይ ኢ ኬ። ክ ለማለት ኬ ብቻ። ሆ ለማለት ኬ ኦ ኬ ኦ። አሁን ለምሳሌ ሁል ብላችሁ ለመጻፍ ብትፈልጉ ኬ ዩ ሁ ነው። ይኸው ኬ ዩ ሁ። ል ማለት ደግሞ በባለፈው እንዳየነው ኤል ብቻ ናት። ስለዚህ ኩል ይላል ማለት ነው። ኩል። ሶ ይቺ ማናት? ወ ናት። ወ ወ ለማለት ደብሊው ኢ ደብሊው ኢ ወ። ው ለማለት ደብሊው ዩ ደብሊው ዩ። ዊ ለማለት ደብሊው አይ ደብሊው አይ። ዋ ለማለት ደብሊው ኤ ደብሊው ኤ ዋ። ዌ ለማለት ደብሊው አይ ኢ ደብሊው አይ ኢ ዌ። ው ስንል ደብሊው ብቻ ደብሊው። ዎ ስንል ደብሊው ኦ ደብሊው ኦ ደብሊው ኦ ዎ ይሆናል ማለት ነው። ዎ። ዘን ይቺ ማናት? ዘ አይደለች? ዘ ናት። ዘ ለማለት ዜድ ኢ ዜድ ኢ ዘ። ዙ ለማለት ማን ማን ይሆናል? ዜድ ዩ ዜድ ዩ ዙ። ዚ ለማለት ዜድ አይ ዜድ አይ ዚ። ዛ ለማለት ዜድ ኤ ዛ ዜድ ኤ ዛ ይሆናል። ዜ ለማለት ደግሞ
ዜድ አይ ኢ ዜድ አይ ኢ ዜ ዝ ብላችሁ ለመጻፍ ዜድ ብቻ ዞ ለማለት ዜድ ኦ ይሆናል። ዜድ ኦ ለምሳሌ ዙር ብላችሁ መጻፍ ብትፈልጉ ዜድ ዩ ዙ ነው። ያው ዙ ር ማለት ደግሞ አር ናት። በባለፈው እንዳየ ዙ ር ዙር ዙር። እሺ መልካም። ይቺ ማናት? ይቺ የ ናት አይደለ? የ ለማለት ዋይ ኢ ነው። የዋይ ኢ ዩ ለማለት ዋይ ዩ ይ ለማለት ዋይ አይ ያ ለማለት ዋይ ኤ ነው። ዋይ ኤ ያ የ ለማለት ዋይ አይ ኢ ዋይ አይ ኢ የ ይ ለማለት ዋይ ብቻ ዮ ለማለት ዋይ ኦ ዮ ይሆናል። ለምሳሌ ዮኒ ማለት ፈልግ ዮ ማለት ዋይ ኦ ነው። የው ዋይ ኦ አለ ዋይ ኦ ኒ ለማለት ደግሞ ኤን አይ ጽፋል ሶ ዮኒ ይልኛል ዮኒ። እሺ ይቺ ማናት? ደ ናት አይደለ? ደ ለማለት ዲና ኢ ደ ዲ ኢ ደ ነው። ዱ ለማለት ዲዩ ዲዩ ዲ ለማለት ዲአይ ዲአይ ዳ ለማለት ዲኤ ዴ ለማለት ዲአይ ኢ ድ ለማለት ዲ ብቻ ዶ ለማለት ደግሞ ዲኦ ዶ። ስለዚህ አሁን ለምሳሌ ዳታ ብዬ መጻፍ ብፈልግ ዳ ማለት ዲኤ ላለው ያው ዳ ዲኤ ከዚህ ወስዳለው ዳ ታ ደግሞ ቲ እና ኤ ናት። ዳታ መንገድ መጻፍ ይቻላል ማለት ነው። ዳታ። እሺ ወደ ቀጣዩ ስናልፍ ይቺ ማናት? ጀ ናት። ጀ አይደለች ይቺ? ጀ ለማለት ጀኢ ጁ ለማለት ጀዩ ጂ ለማለት ጀአይ ጃ ለማለት ጀኤ ጄ ለማለት ጀአይ ኢ ጅ ለማለት ጀ ብቻ ጆ ለማለት ጀኦ። ለምሳሌ ጎጆ ማለት ፈልግ ጎ ማለት ይኸው ከዚህ ጋር ላላየንም ጂኦ ነው። ጆ ማለት ደግሞ ጀኦ ነው። አንድ ላይ ጎጆ ይሆናል። እሺ ለምሳሌ ይቺ ማን ናት? ገ ናት። ገ አይደለች? ገ ጂኢ ናት። ጂኢ ገ ጉ ለማለት ጂና ዩ ጉ ጊ ስንል ጂአይ ጂአይ ጋ ስንል ጂኤ ጌ ለማለት ጂአይ ኢ ግ ለማለት ጂ ብቻ ጎ ለማለት ጂኦ ጎ ይሆናል። ጎ ጂኦ ጎ። እሺ ለምሳሌ እዚህ ጋር ጋሪ ማለት ፈልግ ጋ ማለት ማንና ማን ነው አልኳቸው? ጂ እና ኤ ጋ። ከዛ ሪ ማለት ደግሞ አር እና አይ ጋር ጋር። እሺ ይቺ ማናት? ይቺ ጠ ናት አይደለ? ቲኢ ጠ ናት። ጡ ቲዩ ጡ ኢ ቲአይ ኢ ነው። ጣ ለማለት ቲኤ ኤ ቲአይ ኢ ኤ ለማለት ጥ ለማለት ቲ ብቻ ኦ ለማለት ደግሞ ቲኦ። ለምሳሌ ጦጣ ማለት ፈልግ ኦ ማለት ቲኦ ነው። ቲኦ ጣ ለማለት ቲኤ አንድ ላይ ጦጣ ብለን እንደዚህ መጻፍ ቻለን ማለት ነው። ወደ ቀጣዩ ስናልፍ ይቺ ማናት? ጨ ናት። ጨ ለማለት ሲኤች ኢ ጨ ጩ ለማለት ሲኤች ዩ ጩ ጪ ለማለት ሲኤች አይ ጪ ጫ ስትሉ ሲኤች ኤ ጫ ጬ ለማለት ሲኤች አይ ኢ ጬ ጭ ለማለት ሲኤች ብቻ ጭ ጮ ለማለት ሲኤች ኦ ጮ። ለምሳሌ ጮራ ብዬ ለመጻፍ ጮ ማለት ሲኤች ኦ ነው። ያው ሲኤች ኦ ራ ማለት ደግሞ አርኤ ነው። ጮራ ጮራ እንደዚህ መጻፍ እችላለሁ። በመቀጠል ጠና ጠ ለማለት ፒ ናት። ፒኢ ኡ ለማለት ፒዩ ፒ ለማለት ፒአይ ፓ ለማለት ፒኤ ኤ ስትሉ ፒአይኢ እ ለማለት ፒ ብቻ ኦ ለማለት ፒኦ ነፃ አሁን እዚህ ጋር ነፃ ይላል። ፃ ከዚህ ጋር አለች እንያት። ፀ ለማለት ቲኤስኢ ነው። ቲኤስኢ ፀ ቲኤስኢ ጹ ለማለት ቲኤስዩ ጹ ቲኤስዩ ፂ ለማለት ቲኤስአይ
ፂ ቲኤስአይ ፂ ጻ ለማለት ማን ማን ይሆናል? ቲኤስኤ ቲኤስኤ ጻ ፄ ለማለት ማን ማን ይሆናል? ቲኤስ አይ ኢ ፄ ቲኤስ አይ ኢ ፄ ፅ ለማለት ቲኤስ ብቻ ቲኤስ ጾ ለማለት ማን ማን ይሆናል? ቲኤስኦ ቲኤስኦ ጾ ይሆናል። ጾ ወደ ቀጣዩ ስናልፍ ይቺ ማናት? ፈ ናት አይደለ? ፈ ለማለት ኤፍ ኢ ነው። ኤፍ ኢ ፈ ፉ ለማለት ኤፍ ዩ ኤፍ ዩ ፉ ፊ ለማለት ኤፍ አይ ፋ ለማለት ኤፍ ኤ ፌ ስንል ኤፍ አይ ኢ ኤፍ አይ ኢ ናት። ፌ ፍ ስንል ኤፍ ብቻ ፎ ለማለት ኤፍ ኦ ለምሳሌ ፋፋ ለማለት ብፈልግ ሁለቴ ፋፋ አይደለ? ኤፍ ኤ ፋ ማለት ኤፍ ኤ ናት። ስለዚህ ኤፍ ኤ ኤፍ ኤ ይሆናል። ኤፍ ኤ ኤፍ ኤ ዘንድ እቺ ማን ናት? ፐ ናት አይደለ? ፐ ፐ ለማለት ፒ ኢ ናት። ፒ ኢ ፐ ፑ ለማለት ፒ ዩ ፒ ስንል ፒ አይ ፓ ለማለት ፒ ኤ ፒ ስንል ፒ አይ ኢ ፕ ስንል ፒ ብቻ ኦ ለማለት ደግሞ ፒ ኦ ነው። ፒ ኦ ኦ ለምሳሌ ፖርት ብዬ መጻፍ ብፈልግ ፖ ማለት ፒ ኦ ነው። ፖ ር ማለት አር ናት። ት ማለት ደግሞ ቲ ናት። ፖርት ፖርት እንደዚህ መጻፍ እንችላለን ማለት ነው። በዚህ መንገድ ከተለማመዳችሁ አማርኛ በእንግሊዝኛ ወይም እንግሊዝኛን በቀላሉ ማንበብ መጻፍ መልመድ ትችላላችሁ ማለት ነው። ለዛሬ የነበረን ትምህርታችን ይህን ይመስላል። በኦንላይን መማር የምትፈልጉ ቪዲዮ ላይ ባለው ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ አቀላጥፋችሁ እንግሊዝኛን ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። እንዲሁም ደግሞ ህጻናትን ማስተማር የምትፈልጉ ወላጆችን በተመሳሳይ ቪዲዮ ላይ ባለው ስልክ አናግሩን። አማርኛ፣ እንግሊዝኛ፣ ሂሳብ ሁሉንም የትምህርት አይነት እኛ ጋር ያገኛሉ። በኦንላይን መማር ይችላሉ። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።